لله رب العالمين والصلاة والسلام على مبعوث رحمة للعالمين وعلى آله وصحبه أجمعين ثم ما بعد. يقول الله سبحانه وتعالى: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. إن شاء الله تعالى الله عز وجل بالقرآن وذكر فإن الذكرى تنفع المؤمنين أستوصت يا محمد صلى الله عليه وسلم فإن الذكرى تنفع المؤمنين أنت متستوصت ما استوص لا أمانيوش يتكمت شوالنا إلى الله سبحانه وتعالى مالته. نبينا عليه الصلاة والسلام بزيه زوريا بوتات متاچن زوريا متكم اندال لبن سينغرون. وعن عبد الله بن عباس رضي الله عنهما قال النبي صلى الله عليه وسلم: اغتنم خمسا قبل خمس شبابك قبل هرمك. نبي عليه الصلاة والسلام منالو عبد الله بن عباس رضي الله عنهما باسلالف الحديث أمست نجر تتكمدت أمست نجر سايكتله بفيت إلى النبي عليه الصلاة والسلام أمست نجر تتكمدت أمست نجر بفيت إلى النبي صلى الله عليه وسلم. ይህ ማለት እነዚህ አምስት ነገራቶች ካልተጠቀምንባቸው አልፈው ማለት ነው ሌላ አምስት የሆነ በተቃራኒው ሌላ ችግር ውስጥ የሚያስገቡ የሆኑ ነገሮች እንዳሉ ነው ማለት ነው። እንግዲህ ለኸይር ለጥሩ ነገር ለሁሉም ተቃራኒው መጥፎ ነገር ስላለው ማለት ነው። ከዛም ነብዩ ሰለላሁ ዐለይሂ ወሰለም በመጀመሪያ ደረጃ ምን ጠቀሱ? ሸባበከ قبل هرمك ወጣትነትህን ተጠቀምበት ከማርጀትህ በፊት እርጅና ባንተ ከመምጣቱ በፊት ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ይህ ማለት እንግዲህ ግልጽ የሆነ ነገር ነው። ወጣትነታችን የወጣትነት እድሜ ማለት ተሯሩጠህም ዒልም ለመቅራትም ኸይር ነገር ለመማርም ሙያ ለመማርም ለመስራትም ለመነገድም ለማረስም ለሁሉም ነገር መሯሯጥ ትችላለህ። እንደፈለከው መንቀሳቀስ ትችላለህ ጉልበት ስላለ ጥንካሬ ስላለህ ማለት ነው። ነገር ግን ወጣትነት ካለፈ በኋላ እርጅና ከመጣ እርጅና ዓለም ውስጥ ከገባ ምን አለ? ድክመት አለ፣ ደግፉኝ አለ፣ አጉርሱኝ አለ፣ ወደዛ ሽንት ቤት ወሰዱኝ አለ፣ ብዙ ነገር አለ ማለት ነው። ከዚህ ሁሉ በፊት ምን አድርግበት? ተጠቀምበት ይላሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። በዚህ በወጣትነታችን ላይ ልንጠቀምበት ኸይር ነገር ልንሰራ ዒልም ልንማር መልካም የሆኑ ተግባራቶች ላይ ልናሳልፍ ነው የሚገባው ማለት ነው ወጣትነታችን። ካልሆነ የወጣትነት ካለፈ በኋላ ምንም የሆነ ነገር የሚመለስ አይደለም። እኛ ወጣት እንደመሆናችን መጠን ይሄ ወጣትነት ተመልሶ እንደማይመጣም የዛሬዋ ቀን ተመልሳ እንደማትመጣም ማወቅ ይጠበቅብናል ማለት ነው። ልጆች በተለምዶ ሲጫወቱ ምን ይላሉ? ልጅነታቸው ተመልሶ እንደማይመጣና በዚህ በልጅነታቸው ጊዜ በደንብ መጫወት እንዳለባቸው ሐታ ያውቃሉ ያምናሉ ማለት ነው። ስለዚህ ይሄም ወጣትነታችን ተመልሶ የማይመጣ የሆነ የማይገኝ የሆነ እድል ስለሆነ ልንጠቀምበት ይገባናል ማለት ነው። ልንጠቀምበት ይገባናል በትክክል ወደዚህ ሳንል ይሄ ወጣትነታችንን ልንጠቀምበት ይገባናል። በኸይር ነገር ልናውለው ይገባል። ከመጥፎ ነገር ልንርቅም የሚገባን የሆነ ነገር ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲቀጥሉ ምን አሉ? ወሲሐተከ قبل سقمك ጤንነትህንም ደግሞ ተጠቀምበት ከመታመምህ በፊት ጤንነትህን ተጠቀምበት። ወغናከ قبل فقرك ሀብትህንም ተጠቀምበት ድህነት በአንተ ላይ ሳይመጣብህ በፊት። ወሐያተከ قبل موتك ከመሞትህ በፊትም ደግሞ ሐያትህንም ተጠቀምበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወፈራغከ قبل شغلك እንደዚህም ደግሞ ነፃ የሆነ ጊዜህንም ቢዚ ከመወጣጠርህ በፊትም ተጠቀምበት ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ስለዚህ መጠቀም እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ወጣትነታችንን መጠቀም እንዳለብን። ይሄ ወጣትነት እድሜ ዝም ብሎ የሚቀርና ወይም ደግሞ ዝም ብሎ ሊታለፍበት ዝም ብሎ በቀል በጨዋታ ልናሳልፈው የማይገባ የሆነ እድሜ ስለሆነ ልንጠቀምበት ይገባናል ማለት ነው። እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሙዓዝ ብን ጀበል ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ ዐለይሂ ሰላቱ ወሰላም ምን ይላሉ? የአንድ እኮ ባሪያ አላህ ሱብሓነሁ ወተዓላ ዘንድ የውመል ቂያማ የአንድ ባሪያ
ቀደሙ አይንቀሳቀስም አሉ ነብዩ ሰለላሁ ዐለይሂ ወሰለም አይንቀሳቀስም አንድ ባሪያ حتى يسأل عن 4 خصال ከአራት ነገራቶች ከአራት አይነት ጉዳዮች እስከሚጠየቅ ድረስ አሉ ነብዩ ዐለይሂ ሰላም عن عمره فيما أفناه ስለ ምኑ ይጠየቃል ስለ እድሜው ይጠየቃል አንድ ሰው በምን መልኩ እንደጨረሰው ማለት ነው እድሜውን በምን መልኩ እንዳዋለው وعن شبابه فيما أبلاه ደሞ ስለ ወጣትነቱ ይጠየቃል طيب ስለምን ይጠየቃል ስለ ወጣትነቱ ይጠየቃል በምን መልኩ እንዳሳለፈው በምን መልኩ ነው ያሳለፈው ተብሎም በምን መልኩ ነው ያሳለፈው ተብሎም ስለ ወጣትነቱ ይጠየቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ወጣትነት አሁን ዝም ብለን እንደዚህ የምንቀልድበት ዝም ብለን በሐራም ነገር በመጥፎ ነገር እንደዚህ የምናውለው ከሆነ አላህ Subhanahu Wa Ta'ala ፊት ቆመን እንግዲህ የምንጠየቀው የሆነ ጥያቄ ነው ማለት ነው ስለዚህ ወጣትነታችንንም ቢሆን በጥሩ ነገር ልናሳልፍ ይገባል በዒባዳ ላይ በመልካም ነገር ላይ ልናሳልፍ ይገባናል እንጂ በመጥፎ ነገር ላይ ማሳለፍ ዝም ብለን በከንቱ ያለ ምንም ጥቅም ማሳለፍ ይሄም ትልቅ የሆነ አደጋ ነው አላህ Subhanahu Wa Ta'ala ልንፈራ ይገባል ማለት ነው الذي النبي صلى الله عليه وسلم هنا بل حديث عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم 7 يظلهم الله في ظله يوم لا ظل إلا ظله 7 አይነት ሰዎችን አላሁ ጀለ ወዐላ يوم القيامة ከዓርሹ ጥላ ስር ያደርጋቸዋል የሱ የዓርሽ ጥላ እንጂ ሌላ ምንም ጥላ በሌለበት ጊዜ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ በጣም ሰዎችን ማለት ነው በመታቀጠል ጊዜ ቀርባ በመታቀጠል ሰዓት አላሁ ጀለ ወዐላ በዓርሹ ጥላ ስር የሚያደርጋቸው ስንት አይነት ሰዎች አሉ 7 አይነት ሰዎች አሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንደኛ አልኢማሙ አልዓዲል ምን ፍትሃዊ የሆነ መሪ ፍትሃዊ የሆነ ንጉስ ከዛ ሁለተኛ ደግሞ ምን ተቀሰው ነብዩ ሰለላሁ ዐለይሂ ወሰለም ወሻቡን ነሻአ ቢዒባደቲላህ شفتك ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሻቡን ምን የሆነ ወጣት ማለት ነው ወጣት የሆነ ነሻአ ቢዒባደቲላህ በአላህ Subhanahu Wa Ta'ala አምልኮ ላይ ምን ያለ ያደገ የሆነ ወጣት ማለት ነው በአላህ Subhanahu Wa Ta'ala አምልኮ ላይ ያደገ የሆነ ወጣት በምን ጥላ ስር ይሆናል በዓርሽ ጥላ ስር ይሆናል ማለት ነው የታለን እኛ አሁን በዒባዳ ላይ ነው ያለን በዒባዳ ላይ ነው አምልኮ እንትን ወጣትነታችን እያሳለፍን ያለን በዒባዳ ላይ ነው ትምህርት በመማር ላይ ነው ዲን በመማር ላይ ነው ዒባዳ በመስራት ላይ ነው እስኪ ራሳችንን ፈትሽ ማለት ነው ቂራት የምንቀራው ወጣት ሆኖ ጥቅራት የማይቀራ ነፍ ወጣት ሆኖ ቁርአን የማያውቅ አሊፍ ትቁም ትጋደም ትተኛ ምን አይነት ሁኔታ እንዳላት ባን የማያውቅ አሊፍ ቃዒዳን የማያውቅ አቀራር የማያውቅ ስንት አለ ወጣት ሆኖ ማለት ነው በዚህ ደግሞ ተቃራኒ በሆነ መልኩ ወጣትነቱን የሚጠቀምም ደግሞ ይኖራል ማለት ነው ስለዚህ ይህ ወጣትነታችን ተጠቅመን ከዓርሽ ጥላ ስር ከሚሆኑት ሰዎች መሆን ይጠበቅብናል ማለት ነው አላህ Subhanahu Wa Ta'ala ከዓርሽ ጥላ ስር ከሚሆኑት አላህ ያደርገን ወጣትነታቸውን ከሚጠቀሙት አላህ ያደርገን በአሁን ጊዜ ግን በመናየው ሁኔታ በጣም የሚያሳዝን ሁኔታ ነው የምንመለከት ወጣት ተብሎ ቂራት የማያውቅ ወጣት ተብሎ ስለ ዲን ሁኔታ የማያውቅ ወጣት ተብሎ አህካም ሶላት የማያውቅ ወጣት ተብሎ ስለ አቂዳ ስለ ፊቅህ ሌሎችንም ዕውቀቶችን ምንም የማያውቅ የሆነ ስንት ወጣት አለ ግን ሙስሊም ተብሎ ለስም ሙስሊም ማለት ስለዚህ ይሄ ሁሉ አደጋ ነው የሁሉ አደጋ ስለሆነ ወጣትነትህን በምን ማሳለፍ አለብህ በአላህ Subhanahu Wa Ta'ala ዲን ላይ በዒባዳ ላይ ማሳለፍ ይጠበቅብሃል ለምን ወጣት የሆነ ሰው ይማራል ይቀራል ከዚያም በኋላ ደግሞ ያስቀራል ማለት ነው ያስቀራል በጣም በርካታ የሆኑ ዑለማ ታላላቅ የሆኑ አኢማዎች ታላላቅ የሆኑ የዲን መሪዎች በወጣትነታቸው ነው ዕውቀትን የቀሰሙት ታላላቅ የሆኑ አኢማዎች እንደነ ኢማም አህመድ እንደነ አልኢማም ሻፊዒ وغيره من العلماء ታላላቅ የሆኑ ዓሊሞችን ብንመለከት በወጣትነታቸው ነው ማለት ነው ምን ያደረጉት ዕውቀትን የሰበሰቡት ማለት ነው በተለይ በዕውቀት ላይ ወጣትነታችንን ልንጠቀም ይገባል ባረከላሁ ፊኩም ሴቱም ይሁን ወንድ ወጣትነት በልጅነትህ በደንብ ዕውቀትን መውሰድ አለብህ ምክንያቱም የልጅነት ጭንቅላትና ስታረጅ አያያዝህ በጣም የተለያየ ነው ስለዚህ ልንጠቀምበት ይገባል ይህ የወጣትነት እድሜ ማለት ቀላል አይደለም አላህ Subhanahu Wa Ta'ala ለኛ የሰጠን ትልቅ የሆነ ጸጋ ነው በጥሩ ነገር ላይ ካሳለፍነው በጣም መልካም የሆነ ተወዳጅነትን የሚያስገኝ አላህ Subhanahu Wa Ta'ala ዘንድ የሆነ ነገር ነው ማለት ነው
ስለዚህ በዒባዳ ላይ ልናሳልፍ ይገባል ወጣትነታችንን በዒባዳ ላይ ልናሳልፍ ይገባል ከዓርሽ ጥላ ስር ከሚሆኑ ሰዎች እንድንሆን ዘንድ ማለት ነው وكذلك النبي صلى الله عليه وسلم هون بل حديث فيما رواه البخاري رحمه الله من يلالو إن الله يحب الشباب الذي يفنى شبابه في طاعة الله النبي صلى الله عليه وسلم من قالوا الله جل وعلا عند ወጣት የሆነ ሰው ይወደዋል ይሄ ወጣት ደግሞ ምን አይነት ነው ከተባለ ወጣትነቱን አላህን Subhanahu Wa Ta'ala በመታዘዝ ላይ አላህን ጀለ ወዐላ ባዘዘው በመሄድ ላይ ከከለከለው በመከልከል ላይ በዲን ላይ በዒባዳ ላይ የሚያሳልፍ ወጣትነት ዒልምን በመቅራት ዕውቀትን በመማር ዒልምን በመማር ቤተሰቦችን በመኻደም ኸይር ነገር ሁሉ በቻለው ያክል የሚሰራ وكذلك كحرام ነገሮች የሚርቅ የመሳሰለ እንደዚህ አይነትን ወጣት አላህ Subhanahu Wa Ta'ala ምን ይለዋል ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ይወደዋል ይሄ ነው በቃ አንተ አላህ Subhanahu Wa Ta'ala ዘንድ ልንወደድ እንፈልጋለን ሁላችንም ማለት ነው አላህ ጀለ ወዐላ ዘንድ ልንወደድ እንፈልጋለን እንከጅላለን ስለሆነም አላህ ጀለ ወዐላ ደግሞ ዘንድ የሚያስወድደን ወጣትነታችንን ምን ካደረግነው በዒባዳ አላህ Subhanahu Wa Ta'ala በመታዘዝ ላይ ካሳለፍነው አላህ ጀለ ወዐላ ምን ይለናል ማለት ነው እኛን ይወደናል ማለት ነው ስለዚህ ወጣትነት ቀልድ አይደለም ወጣትነታችን ዝም ብለን በከንቱ ልናሳልፈው በከንቱ ልንጨርሰው አይገባም ባረከላሁ ፊኩም በከንቱ እንደዚሁ ልንጨርሰው አይገባም በከንቱ ልንጨርሰው አይገባም ጥሩ በሆነ ነገር መልካም የሆነ ነገር በመስራት የአላህን Subhanahu Wa Ta'ala ዒባዳ በመተግበር ቂራአት በመቅራት መልካም የሆኑ ነገሮችን በመስራት ዱንያ ጥሩ የሆኑ ዱንያዎችን በመከሰብ ሐላል የሆኑ ዱንያ በመከሰብ ማለት ነው ይሄን ሁሉን አድርገን ማለት ነው ወጣትነታችን በዚህ ሊያልፍ ይገባል እንጂ እንዳሁን እያደረግን እንዳለው ማለት ነው እያየን እንዳለን ወጣትነትን ዝም ብሎ በሱሳሱስ ዝም ብሎ በማይረባ ነገር መጨረስ ይሄም በጣም መጥፎ የሆነ ነገር ነው ማለት ነው በማይረባ ነገር ወጣት ተብሎ ማለት ነው ወጣት ተብሎ ያ10 ምናምን አመት ወይ ያ20 አመት ልጅ ምን ያደርጋል ፊልም ቤት ሙዚቃ ቤት ነሽዳ ቤት እዛ ቤት እዚህ حرام የሆነ ነገራት ውስጥ ማለት ነው ተገቱ ጫቱ ጋር ምኑ ጋር ተልከስክሱ ተበላሽቷል ማለት ነው ስለዚህ ለነዚህ ሁሉ አላህ Subhanahu Wa Ta'ala ወደ ሐቅ መልሳቸው ወጣትነታቸውን በትክክል ከሚጠቀሙት አላህ ያደርጋቸው እንላለን እናም ለነሱም ቢሆን ዱዓ ማድረግ ዳዕዋ ማድረግም ያስፈልጋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ يعلى شداد بن أوس رضي الله عنه باستلاله في الحديث من قال النبي صلى الله عليه وسلم الكيس من دان نفسه وعمل لما بعد الموت والعاجز من أتبع نفسه هواها وتمنى على الله الأماني أو كما قال النبي صلى الله عليه وسلم لببلو بارك الله فيكم باهم جزي أرادات بلو كوتاتوج أرادات بلو أواكي تبلو يزمنو سوج تبلو ከፋራዎች ተለይተው ማለት ነው ፋራ ብለው እነሱ የሚያስቀምጧቸው ከሆኑ ሰዎች የተለዩ ሰዎች ምን አይነት ሰዎች ናቸው ብትሉ ራሳቸውን የማያውቁ ማለት ነው ነብዩ አለይሂ ሰላቱ ሰላም ምን እንዳሉ እንመልከት መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አልከይሱ ጮሌ ሰው ማለት ነው ብልጥ ጮሌ ሰው ማለት መንዳነ ነፍሱን ሒሳብ ያደረገ ሒሳብ በቃ የተሳሰበ የመረመረ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም وعمل لما بعد الموت كموت بحالا لاله دمو هيوتو يسرى والعاجز دكاما سو مالت دمو دكاما موني مالت من أتبع نفسه هواه هي نفس يراس النفسيون السو يمتازون يمكتل يهونه مالت كزام بحالا دمو الله سبحانه وتعالى زل مالكام نجر علين بلو يميمني ነው ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ልብ በል ባረከ الله فيك አሁን ጊዜ ወጣት ተብለው ማለት ነው አይሰግዱም ሱና አይሰግዱም ፈርድ አይሰግዱም የማይጾም ስንት አለ حرام ነገር ውስጥ የተዘፈቀ ስንት አለ ከዚያም በኋላ ዙረው አራዳነኛ ብለው ሲያስቡ ማለት ነው እኛ ብልጥ ነን ብለው ያስባሉ ግን ብልጥ የሆነ ሰው ምን አይነት ሰው ነው እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ነፍሱን ምን ያደረገ የታሳሰበ ነፍስያውን የመረመረ ማለት ነው እኔ ምን ሰርቻለሁ አላህ Subhanahu Wa Ta'ala ካዘዘው አንፃር ነው የቱ ጋር ነኝ እኔ ምኑ ላይ ነው ያለሁት
እኔ የቱ ጋር ነኝ? እኔ ከቁርአን ያለውን እየተሰራሁ ነው ወይ? ነብዩ ሰለላሁ ዐለይሂ ወሰለም ያሉትን እየሰራሁ ነው ወይ? ሰለፎች የሄዱበት መንገድ ጋር የኔ አካሄድ ይገጥማል ወይ? በምን ውስጥ ተጻረር ያለው ብሎ ምን ይላል? የሚተሐሳሰብ የሆነ ለአኺራው ደግሞ የሚሰራ የሆነ ከሞት በኋላ ላለው ህይወት የሚሰራ የሆነ ይሄ ነው ብልጥ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ይሄ ነው ብልጥ ማለት አሉ ነብዩ ዐለይሂ ሰላቱ ብልጥ ማለት ይህ ነው። ስለዚህ ብልጥ ማለት ይህ ከሆነ ብልጥ ማለት ይህ እንደዚህ አይነት ሰው ከሆነ እኛስ የቱ ጋር ነው ያለነው? ትመለከታለህ በአሁን ጊዜ ሶላት የማይሰግደው አራዳ ተብሎ ልብሱን ቦጫጭቆ የሚሄደው አራዳ ተብሎ ከሴት ጋር የሚባልገው አራዳ ተብሎ ራሱን የሚጠብቅና ሱናን የሚከተል ሐራም ውስጥ የማይገባ ደግሞ ፋራ ተብሎ ታይዋለህ በወጣትነት ደረጃ ማለት ነው። ስለዚህ ይህ ወጣትነት ቀልድ አይደለም። አንተ ፋራ አራዳ የሚያስብልህ በዲንህ ላይ ቀጥ ባልክ ጊዜ ነው። ከዲኑ የሚንሸራተት ሰው ፋራ ነው እውነት። ከዲኑ የሚንሸራተት የምዕራባውያንን ፋሽን የሚከተል የተቦጫጨቀ ልብስ የሚያደርግ ሰላት የማይሰግድ ጸጉሩን ወደዛ ወደዚህ አድርጎ እንደ ዶሮ ጭንቅላቱ እንደዚህ አድርጎ ክቦ የሚሄድ እንደዚህም ደግሞ የተለያዩ ነገራቶች የሚያደርግ ይሄ ከካህዲያን ጋር መመሳሰል ራሱ ወጣቶች በአሁን ጊዜ በጣም አለ። ይሄ ራሱ አይፈቀድም። ይሄን ነገር ብዙ ትመለከታለህ ማለት ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? አላህ ሱብሓነሁ ወተዓላ አንድን ወጣት ይወደዋል ወጣትነቱን በዒባዳ አላህን በመከተል አላህን በመታዘዝ ላይ በጧዓ ላይ ያሳለፈ ነው ያሉት ነብዩ ዐለይሂ ሰላቱ ወሰለም። ስለዚህ እኛ ሴቱ ጋር ነው ያለነው። እኛ ሴቱ ጋር ነን። እየተከተልን ነው ወይ? ወጣትነታችንን እየተጠቀምንበት ነው ወይ? ዒልምን በመማር ተምሮ በማስተማር ደረጃ ማህበረሰቡን በማንቃት ደረጃ አንድ ሰው በወጣትነቱ በደንብ ከተማረ በወጣትነቱ ዲንን ከተገነዘበ በወጣትነቱ መልካም የሆነ ነገር ከሰራ አላህ Subhanahu Wa Ta'ala ሲያረጅም ያግዘዋል ማለት ነው። ተመልከቱ ዑለማ ተላላቂ የሆኑ ዓሊሞች በወጣትነታቸው ቀርተው በወጣትነታቸው ተምረው ተጠቅመውበት ወጣትነታቸውን ትልቅ ሲሆኑ ማለት ነው ጭንቅላታቸው እየበሰለ ነው የሚሄደው። ነገር ግን ጃሂል የሆኑ ሰዎች እነዚህ የዘመኑ ፋራዎች ማለት ነው እነዚህ አራዳነን ብለው የሚያስቡ የዘመኑ ፋራዎች እነሱ ደግሞ ምን ብለው ነው ሲያረጁ ምን እያለ ነው እንደ ህፃን ወደ ህፃንነት እየተቀየሩ ነው የሚሄዱት ማለት ነው። ስለዚህ ይሄን ወጣትነት ዒልምን በመማር አላህን በመታዘዝ ሱናን በመከተል ወጣት የሱና ጀግና መሆን አለበት። የሱና ጀግና መሆን አለበት። የሰለፊያ ዳዕዋ ጀግና መሆን ይጠበቅበታል። የሰለፊያን ዳዕዋ አው ባንዲራ አውላብላቢ መሆን አለበት። ምን አንድ ወጣት የሆነ ሰው ማለት ነው ባረከላሁ ፊክ እንጂ ዝም ብሎ ልፍስፍስ ቢድዓ ላይ የሚሄድ ሽርክ ላይ የሚሄድ ቢድዓ ድቤው ላይ የሚሳተፍ እንደዚህ መሆን የለበትም። ነብዩ ሰለላሁ ዐለይሂ ወሰለም እኮ ዳዕዋቸውን ሲጀምሩ በርካታ የሆኑ ሰሃቦች ምን ናቸው? ወጣቶች ናቸው። እንደና አብዱላህ ኢብኑ አባስ ትንንሽ ልጆች ነበሩ። እንደና አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ሌሎችም በርካታ የሆኑ ሰሃቦች አሉ ወጣት ናቸው። ግን ሚን ፉቃሃ ሰሃባ ከሰሃቦች ማለት ነው ትልልቅ የሆኑ ሊቃውንቶች መካከል ናቸው። እነዚህ ሁለቱም አሁን የጠቀስኩላችሁ አብዱላህ ኢብኑ አባስ እና አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ አጅማዒን። ስለዚህ ለምንድን ነው እነሱ ወጣትነታቸውን ተጠቅመውበታል በጥሩ ነገር ዲንን በመማር ተጠቀሙበት። አንዲትን ሰዓት ሳያባክኑ ማለት ነው በመልካም በሆነ ነገር ተጠቀሙበት። እኛስ የት አለን? ወጣትነታችን ትቶን እየሄደ እኮ ትላንት ምንም ያልነበረው ልጅ ትንሽ አደገ ጺም ያወጣል ከዛም ወጣት እያለ ሽበት ያወጣል ያረጃል ከዛ ደግፉ ወደዚህ አድርጉኝ ማለቱ የማይቀር የሆነ ነገር የማይቀር ነው ዋቂዕ ነው ተጨባጭ ነው የማይቀር ነገር ስለሆነ ይህ ወጣትነትን ልንጠቀምበት ይገባል። በተለይ ደግሞ በአሁን ጊዜ ከወጣትነት ጋር ተያይዘው የሚመጡ የሆኑ ከካህዲያን ጋር የመመሳሰል እንደዚህም ትልቅ የሆኑ ስህተቶች የሚፈጸሙ አሉ። ባራድነት ስም የሚሰሩ ስራዎች ማለት ነው። አንደኛ ጸጉራቸውን ወጣት ተብለው ተመልከቱ። ሙስሊም ካፊር እኮ አይደለም። ሙስሊሞቹ ጸጉራቸውን እንደዚህ አበላልጠው ቀለም ቀብተው የሌለ ነገር የምዕራባውያን ፋሽን ተከትለው ማለት ነው። እኛ ልንከተል የሚገባው ወጣቶች ልንከተል የሚገባው ማንን ነው? ነብዩን ሰለላሁ ዐለይሂ ወሰለም እንጂ ምዕራባውያን አይደለም በፍጹም ማለት ነው።
ምዕራባውያን እንድትከተላለ አንተ መከተል ያለብህ ነብዩን ሰለላሁ ዐለይሂ ወሰለም መሆን አለበት። ስለዚህ ጸጉር አቆራረጥህ ወይ ሙሉ ማሳደግ ወይ ሙሉ በሙሉ መቁረጥ እኩል አድርገህ መሆን አለበት እንጂ እንደዚህ ያበላለጡ ከዚህ መቁረጥ ይሄ የይሁዳዎች ሙስሊሞችን ትክክለኛ የሆነው ሃይማኖት ይዘው የሚጓዙ የሆኑ ሰዎች እነሱን ከሐቅ ለማስወጣት የሚያደርጉት ሴራ የነሱ ተባባሪ እየሆንክ ትገኛለህ። ስለዚህ በእንደዚህ አይነት ውስጥ የገባችሁ ወጣቶች አላህን ፍሩ፣ ወደ አላህ Subhanahu Wa Ta'ala ልትመለሱ ይገባል። የነብዩ ሰለላሁ ዐለይሂ ወሰለም ሱና መከተል ግዴታ አለብን። ስለዚህ ጸጉር አቆራረጥ ላይ ወጣቱን ትመለከታለህ፣ ያሳዝናል። ስትነግረው ሌላ ነገር ሞኝ ስትመክረው የቀናህበት ይመስለዋል እንደሚባለው ማለት ነው። ስትመክረው ሌላ ነገር ነው የሚል ስትመክረው ሌላ ነገር ነው የሚናገር ኢላ መን ረሒመላህ። ስለዚህ فعلينا أن ننبه ልንነቃ ይገባል፣ ልንመለስ ይገባል ማለት። ሌላኛው የሚትገራው ስህተት ከወጣቶች ጋር ተያይዞ ልብሶቻቸው መቀዳደድ። ሱብሃንአላህ ልብሱን ብጭቅጭቅጭቅ ያለ ልብስ 1000 ምናምን ብር አውጥቶ ይገዛል ሰው። የተበጫጨቀ ልብስ እኮ በዛ ሶላት ሊሰግድ ምን ሊያደርገው ነው? ሙስሊም ተብሎ እኮ ሱብሃንአላህ። ይሄም ከካህዲያን ጋር መመሳሰል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው من تشبه بقوم فهو منهم ከነዚህ ከይሁዳ ከነሳራ ጋር የተመሳሰለ ከነሱ ጋር ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከነሱ ጋር መመሳሰልም ሐራም አይፈቀድም። ከነሱ ጋር ልትመሳሰል አይገባህም ማለት እንኳን መመሳሰል የነሱን ሁኔታ ልትወድም አይገባም፣ ልትጠላቸው ይገባሃል ማለት ነው። ሌላ ደግሞ እነዚህ ወጣት ተብለው ከሙስሊም ተቆጥሮ ከነሱ ጋር የሚሰሩት የሆነ አደገኛ የሆነ ነገር አለ። በተለይ በአሁን ጊዜ ወጣቱን ያበላሸ ወጣቱን እንዳለ ከዲን ከዒባዳ እያስቀረው ያለው ነገር አለ። ሙዚቃ፣ ነሺዳ፣ ፊልም፣ ኳስ፣ ይሄ የተለያዩ ነገራቶች በአሁን ጊዜ ተጀምረዋል። እንደ ቁማር ነገር ማለት ነው። እነሱ ሁሉንም ያመጣሉ። ከዚያም በኋላ ሙስሊሙ ሶላት አይሰግድም፣ ጸጉሩን አንጨብሮ ነው የሚሄደው። ለምን? እዛ ኳስ የሚያዩበት ቦታ ነው ያለው። ኳስ እዛ ያንዱን ተጫዋች አድናቂ ከሆነ የሱን ፋሽን መከተል ነው የሚፈልገው። ሲናገር እንደሱ ለመናገር ይፈልጋል። የጸጉሩ ስታይሉ እንደሱ ሊሆን ይፈልጋል። ሲበላም እንደሱ ሊሆን ይፈልጋል። በሁሉም ሁኔታ ማለት ነው። ሐታ ስሜም እንደሱ ይሁንልኝ ሊኖር የሚልም ሊኖር ይችላል። ይሄ ሁሉ አደጋ ነው ማለት ነው። ስለዚህ ሙስሊም ወጣቶች በዚህ ውስጥ የተዘፈቁበት ትልቅ የሆነ አደጋ ነው በአሁን ጊዜ ማለት ነው። ስለዚህ ያሳዝናል። ይሄ ከዚህ ከሙዚቃው ሙናፊቅነትን ቀልብ ላይ ያበቅላል ብለዋል አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ። ይሄ ሙዚቃን ማዳመጥ፣ ፊልም መመልከት፣ ነሺዳን ማየት፣ መመልከት፣ መስማት የመሳሰለ የሁሉም ነገር ሐራም ነው፣ አይፈቀድም። ሐራም ነው። ከፊሉ ቢድዓ ውስጥ ይገባል፣ ከፊሉ ሐራም ውስጥ። ስለዚህ ከዚህ ሁሉ መጠንቀቅ ያስፈልጋል ማለት ነው። ወጣትነት በተለይ ሙስሊም ሆኖ በዚህ ውስጥ መግባት አይጠበቅበትም። እንደዚህ ሐራም የሆነ ነገር እነዚህ የማይጠቅም የሆነ ነገር ጊዜውን ዝም ብሎ ማቃጠል አይገባበትም። ይህ ወጣትነት ተመልሶ እንደማይመጣ አውቆ መጠቀም ይገባበታል ማለት ነው። በጥሩ በሆነ ነገር መልካም በመስራት በመልካም ነገር ሊያሳልፈው ይገባል እንጂ በሐራም ነገር ላይ ተዘፍቆ በዛ ሊያሳልፍ አይገባም ማለት ነው። ጥንቃቄ ማድረግ ይጠበቅበታል። ሌላኛው ደግሞ አሁንም ወጣቶች ተብለው ሙስሊሞች የሚሰሩት የሆነ ስህተት አለ። የምትመለከተው ዳዕዋ ስታደርግላቸው ሌላ ነገር የሚመስላቸው ማለት ነው። ከሴት ልጅ ጋር መባለግ ሁኔታ አለ። አላሁ Subhanahu Wa Ta'ala ከኒካህ በፊት ምን ዝሙትን ፈቅዷል የተባለላቸው ይመስል ከሴት ልጅ ጋር የሚባልጉ ማለት ነው። ወነስአሉላህ ሰላመተ ወልዓፊያ። ከሴት ልጅ ጋር የሚባልጉ ቦይፍሬንድ ገርል ፍሬንድ እያሉ የሚባልጉ የሆኑ ማለት ነው። እንደዚህ የሚባል ነገር የለም። ከቻልክ ታገባለህ፣ ካልቻልክ ምን ትላለህ? ትጾማለህ፣ ቁጥብ ትሆናለህ፣ አላህን ትፈራለህ ማለት ነው እንጂ በተለይ ወጣቶች በዚህ ላይ ትልቅ የሆነ አደጋ በአሁን ጊዜ ተደቅኖባቸዋል። ትልቅ የሆነ አደጋ ተደቅኖባቸዋል። ከሙስሊም ተብለው ማለት ነው። ሙስሊሙ ከካፊር ከሙስሊም ሱብሃንአላህ። በጣም በቃ የምትሰማው ነገር ራሱ በጣም ይዘገንናል፣ የምትመለከተው ነገር ይዘገንናል ማለት ነው። ስለዚህ አላህን Subhanahu Wa Ta'ala ልትፈሩ ይገባል፣ ልንፈራ ይገባል። በዚህ መልኩ ልናሳልፍ አይገባም። ወጣትነታችን ከቻልን ማግባት ነው። ነብዩ አለይሂ ሰላቱ ወሰላም ያ ማዕሸረ الشباب من يستطيع منكم الباء فليتزوج ያግባሉ የሚችል ከሆነ ሰውዬው ኮተት ማሟላት ፕሮሰሱን ማሟላት የሚችል ከሆነ
ያግባ የሚችል ከሆነ የማይችል ከሆነ ደግሞ فعليه بالصوم መጾም አለበት አሉ ነብዩ ሰለላሁ ዐለይሂ ወሰለም እሱ ስለሚይዘው ማለት ነው ስለዚህ ወጣትነትህን አኺ ዝም ብለህ በሐራም ነገር ከሴት ጋር በመባለት በዚህ አታሳልፍ ይሄ መጥፎ ነው ማለት ነው ስታድግም በልጅህ በራስህ ተቃጥለህ ልጅህም እንደዛ አይነት ልጅ ሊሆን ስለሚችል ተጠንቀቅ መጠንቀቅ አለብህ ሐራም ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሙስሊም ሆኖ አንድ ሰው ዝሙት አይሰራም ብለዋል ስለዚህ ዝሙት ላይ መቅረብህ መድረስህ ማይቀር የሆነ ነገር ነው ከሴት ልጅ ጋር የምትባልግ ከሆነ ቦይፍሬንድ ገርል ፍሬንድ እያልክ የምትሄድ ከሆነ ሐራም ውስጥ ገብተሃል እንኳን ሴት ልጅ እንኳን ከሷ ጋር ልትጠጋ አይደለም እንዳትመለከታት ራሱ ተከልክለሃል ማለት ነው አይንህን መስበር ነው ያለበት ወጣትነት እድሜ ማለት በጣም ከባድ እድሜ ነው ሁላችንም እናውቀዋለን በጣም የሚከብድ የሆነ እድሜ ነው ለሁሉም ነገር በቃ ግንፋሎት አለ ግንፋሎት ስላችሁ በጠብም በለው በምንም በመልካም ነገር በለው በጠብም በለው በሁሉም ነገር በቃ ቶለ የመሄድ ሁኔታ ይኖራልና እዚህ ላይም ደግሞ ያዝ ልታረጋባ ነብዩ ሰለላሁ ዐለይሂ ወሰለም ቀደም ባሳለፍነው ሐዲስ እንዳሉት من دان نفسه وعمل لما بعد الموت ጮሌን ሰው ማለት ነፍሱን የተሐሳሰበ ነፍሱን የተመራመረ ማለት የተመራመረ እኔ ምን አለው ምን ሰርቻለሁ ከዛም ደግሞ ከሞት በኋላ ላለው ለአኺራው መልካም ነገር እየሰራ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ ይሄንንም ነገር ደግሞ መጠቀም ይጠበቅብናል ማለት ነው ልንይዝ ይገባል ነፍሳችንን ሐራም ነገር ውስጥ እንዳትገባ ልንቆጣጠራት ይገባል ማለት ነው ኢነ النفس لأمارة بالسوء إلا ما رحم ربي ነፍስ ማለት ነው በመጥፎ ነገር አዛዥ ናት በተለይ በወጣቶች ላይ ወጣት ላይ በጣም ይበረታል ሸይጣንም ማለት ነው ስለዚህ ወጣት አንተ ወደ ሐራም ነገር ወደ ዝሙቱ ወደ ኸምሩ ወደ ጭፈራው ወደ ምኑ ነው የሚጋብዝህ የዚህን ጊዜ ልትይዘው ይገባል ማለት ነው ያዝ በአላህ Subhanahu Wa Ta'ala ተጠበቅ ማለት ነው ልትጠበቅ ይገባል ሌላኛው ደግሞ ከካህዲያን ጋር በመመሳሰል ላይ ትልቅ የሆነ አደጋ አለ በተለይ ወጣቶች ከካህዲያን ጋር ይመሳሰላል ሲበላም እንደ ካህዲያን ሊበላ ይፈልጋል ሲስቅም እንደ ካህዲያን ሊስቅ ይፈልጋል የፀጉር ስታይሉ እንደ ካህዲያን አለባበሱ እንደ ካህዲያን አካሄዱ እንደ ካህዲያን ሱብሃንአላህ ወላሂ አነጋገሩ እንደዚህ አይነት ሰዎች ታገኛለህ በአሁኑ ጊዜ ይሄ ሙስሊም ነው አይደለም የሚል ደረጃ እስከሚያስደርስ ድረስ ማለት hatta አሰላሙ አለይኩም ብትለው ራሱ ለምን ከነሱ ጋር እንደሚውል ማለት ነው ከነሱ ጋር ስለሚውል ከነሱ ሞዴል ስለወሰደ በሀገራችንም እንደሚባለው በአማርኛ አባባል ደረጃ ከአህያ ጋር የዋለች ጊደር ፈስተመራ ትመጣለች እንደሚባለው ማለት ነው ስለዚህ ይሄም ደግሞ ከመጥፎ ከሆነ ከካፊሮች ጋር ከማይረቡ ከሆኑ ሰዎች ጋር ውሎ ወጣቱ ሄዶ ምን ተምሮ ይመጣል መጥፎ የሆነ ነገር አነጋገራቸውን በለው ሁሉንም ነገር ማለት ከዛም በኋላ መጥቶ ቤተሰብ እዚህ ያስቸግራል የነሱን አነጋገር ቤተሰብ ምን አልክ እያሉ ያስቸግራሉ ምን አልክ ይላል እሱ ደግሞ አይ ያራዳውን ቋንቋ አትሾፉትም አታርፉትም ማለት ነው እያለ በእነሱ ላይ ምን ይላቸዋል ያላግጥባቸዋል ማለት ነው ተመልከቱ ቤተሰብህን አንተ እንድትንከባከብ ለነሱ ዱዓ እንድታደርግ ለነሱ አላህ Subhanahu Wa Ta'ala እንዲመራቸው እንዲያዝንላቸው ዱዓ እንድታደርግ ነበር የታዘዝነው ማለት ነው ነገር ግን ምን ያደርጋል ይሄም ይሳለቅባቸዋል ዞሮ ማለት ነው ተመልከቱ ይሄ ሁሉ ችግር ያመጣው ምንድነው ከካህዲያን ጋር መመሳሰል ነው ማለት ነው በተለይ ወጣቱ በአሁን ጊዜ በሀገራችን ደረጃ ማለት ነው አብዛኛው ወጣት ከካህዲያን ጋር ተመሳስሏል ኢላ መን ረሂመ ረቢ ወላሂ በጣም አስቸጋሪ ሁኔታ ላይ ያለው ስለዚህ በተለይ በዚህ ሁኔታ ላይ ዱዓቶች ኡስታዞች መሻይኾች ትኩረት ሰጥታችሁ በዚህ ላይ ለወጣቱ ትልቅ የሆነ ትምህርት መስጠት ይገባችኋል ማለት ፈልጋለሁ ምክንያቱም ወጣቱ በጣም ባልሆነ ነገር ላይ እየሄደ ነው ያለው በጣም ወደ ሐራም ነገር እየገሰገሰ ነው ያለው ወደ መጥፎ ነገር እየተጓዘ ነው ያለው ከሴት ጋር የመባለግ ሁኔታ አለ ያለ ኒካህ ማለት ነው እንደዚሁ የመጨባበጥ ሁኔታ በቃ ያልሆነ እንደ ሲቪላይዜሽን ቆጥሮ ማለት እንደ ስልጣኔ ተቆጥሮ የሚደረግ የሆነ የኢኽዋኖች ስራ አለ ይሄንም በትክክል በፊት ለፊት ልንዋጋው ይገባናል ማለት ነው ስለዚህ ወጣቶች ባረከላሁ ፊኩም እድሜያችንን እንጠቀምበት ይህ ወጣትነት ተመልሶ የሚመጣ ነገር አይደለም ቅድም የነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ከአርሽ ጥላ ስር በታች ለመሆን ወጣትነታችንን በዒባዳ ማሳለፍ አለብን ወጣትነታችንን በአላህ Subhanahu Wa Ta'ala በመታዘዝ ልናሳልፍ ይገባል ቁርአን በመቅራት ዒልምን በመማር ሐዲስን በመማር ፊቅህን በመማር ነህው የመሳሰሉ ዕውቀቶችን በመማር ከዛም ጥሩ የሆኑ ሙያዎችን መልመድ
ከዚያም በኋላ በዚህ መልኩ ስራ ትሰራለህ አኺ ከዛም በኋላ ከቻልክ ማለት ነው ወደዚህ ምን ያጃጅልሃል ማግባት በቃ ከቻልክ ማለት ታገባለህ ከዚያም በኋላ አላህ Subhanahu Wa Ta'ala ይባርክልሃል ማለት ነው ስለዚህ በዚህ መልኩ ይሄንንም ልናውቅ ይገባል በተለይ ወጣቶች ልትነቁ ይገባል ዲናችሁን ልታውቁ ይገባል ወዲናችሁ ልትመለሱ ይገባል ቁርአንንና ሐዲስን የሰለፎችን መንገድ መከተል ነው አራድነት የሚያስብለው እንጂ መጥፎ የሆነን ባህል መከተል ሱናን መጻረር ሱሪ የጎተቱ መሄድ ሱሪን ቦጫጭቆ መሄድ ጸጉርን እንዳውራ ዶሮ ጭንቅላት እንደዚህ ወደ ላይ ቆሎ መሄድ ይሄ ምንድነው ለሸይጣን ራሱ ሚንበር መስራት ነው ጭንቅላት ላይ ሸይጣን ይቀመጥብሃል ያኺ ስለዚህ ጥንቃቄ አድርጉ ወደ አላህ Subhanahu Wa Ta'ala እንመለስ ይሄ ነገር በጣም የተሳሳተ ነው በተለይ በአሁን ጊዜ ወጣቱ ወደ حرام ነገር እየሄደ ነው ወደ حرام ነገር እየተጓዘ ነው ስለዚህ ከዚህም ከሐራም ነገር ልትመለሱ ይገባል ጫት ከመብላት እነዚህ ሙዚቃ የሆኑ ነገራቶች ከማየት ፊልም ነሺዳው ይሄ ጌሙ በተለይ በአሁን ጊዜ ፕሌይስቴሽን የሚባላል እንደዚህ እንደም ሌሎች ነገራቶች አሉ ጌም በቃ በቁማር መልኩ የሚያስይዙት ማለት ነው ይሄንም ሁሉ ከዚህ ሁሉ ልትርቅ ይገባል በተለይ በአሁን ጊዜ በተለይ ኳስና እነዚህ ነገራቶች በጣም ሰውን እያስቸገሩ ይገኛሉ ስለዚህ እነዚህ ሁሉ ነገራት የማይቻሉና የተከለከሉ የሆኑ ነገራቶች ስለሆኑ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል ጫት ከመብላትን حرام የሆነ ነገር ሙስሊም ተብሎ حرام ኸምር የሚጠጣል ወጣቱ ነው ማለት ነው ይሄንንም ደግሞ እንራቅ ማለት ነው በተለይ ሙስሊም ስለ እንግዲህ እዚህ ላይ ለሴቱም ለወንዱም ሴትም ደግሞ በሴቶች በኩልም ሙስሊም ተብላ ወጣት ሆና ወንዶችን ወደ حرام ምትጋብዝ ልብሱን ተወጣጣራ ምትሄድ እንደዚህ ተበሩጅ ሆና ወይም ደግሞ ለምን ሽቶ ተቀባብታ እንደዚህ ተጸዳድታ የምትወጣ የሆኑ እንስቶችም አሉ እነዚህን አላህን ፍሩ ለማለት ፈልጋለሁ ነብዩ አለይሂ ሰላም እንዳሉት እንደዚህ አይነት ሴት ዝሙተኛ ናት ስለዚህ እዚህ ሁሉ ልንጠነቀቅ ይገባል በተለይ ዱዓቶች በዚህ ላይ ትኩረት መስጠት አለባችሁ ለማለት ፈልጋለሁ الله سبحانه وتعالى بسمانه تتكلم الله يدرجن هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم